የሚያዛጉና የሚያንቀላፉ ሰዎች ወደ ኋላ ይዘዋወሩ። ጽፍ ያለሁ ደግሞ ያ ቡልቻ የሚባለው ሰባኪ ጥቅስ አታብዛ በለው። እንደምን አደራችሁ ለማለት በስብከት ነው የሚናገረው። ነገ ለአንድ ወንድም ቀብር ሄዳለሁ። እንዴት እንደዚህ ይባላል? አቢዩዝ እያደረገን ነው። ያልተመጠነ ድምፅ ያወጣል። አሜን። አንድ ደግሞ አለች አሜን ስትል ሲር የሚል ድምፅ የምታወጣ። እውነት ነው። እሷ ልጅ እኮ አሁን የቢኳይር እህቶች ራሳቸው ድምጿ ይሄ ቆርቆሮን በጥፍሬ የመቧጠጥ ያህል ሰቅጣጭ ነው። እንደው ምን አለችን ልጅ በጌታ እንኳን ባልተወለደች እስከ ማለት የደረሱ አሉ። በጣም ነው ድምጿ የሚረብሸው። በእውነት ጌታ አዋቂ ነው። ሌላ ቸርች የምትቀየርበት አግባብ ካለ ሲር የምትል ድምፅ የምታወጣ። ሌላው ያ አይኑ ፈጣጣ አገልጋይ አወቃው። ይሄ ጆፌን ነው አይደለ? እሱን ወንጌላዊ ያድርጉት። ባለፈው እኔና ጓደኞችን ጥሩ አገልግሎናል። እትየዳክዬ እሱ አገልጋይ እኮ የዘዳግም ቸርች መሪን ደብድበው አንድ የፊት ጥርስ፣ አንድ ክራንቻ፣ እንደገና በቀኝ እጁ ማጅራትን አንቆ በመያዝ ነፋስ ቱቦውን ዘግቶ እሷን በቃ ሲል ደግሞ ይሄ አፍንጫ ኮሾኮሹን ሰብሮ የክስ ዶሴ ተዘጋጅቶበት አሁን ጉዳዩ በሕግ እየታየ ነው። እንዴት ልናደርገው እንችላለን? እሱም እኛ ቸርች ይህንን አያድርግ እንጂ ሌላ ቦታ ከፈለገ ለምን በመትረየስ አያጭራቸውም? እኛ ምን አገባል? ደግሞ ዘዳግም ቸርቾች የኛ ምዕመናን ማስኮብለላቸው እንዳትረሳ። ልክ ነው። እውነት ነው። ጥሩ ሰማሪዎችን ጥሩ ሰባኪዎችን እዛ በጣም ስለሚጋብዙ የኛ ምዕመኖች እኮ ወደ እነሱ ሄዷልና የዘረፉን ምዕመኖቻችንን እነሱ ናቸው። ስለዚህ ይሄ እንደውም ጥሩ ነው። እግዚአብሔር እነሱን እየቀጣቸው ነው ብዬ አስባለሁ። ፓስተር ሰምተሃል? እኛ ጸጋውን ነው የምንፈልገው። እዚህ ላይ ደግሞ አሁን ቅር የሚለኝ ነገር ምንድን ነው? አሁን ክሱ አልተዘጋም። በውጭ ሆኖ በዋስ እንዲከራከር ነው ፍርድ ቤት የወሰነለትና በዚህ ነገር ላይ ይሄ እያለ እኛን ማስቀጠል እንችላለን ወይ እያልኩ ነው። ኢትስ ኦኬ፣ ችግር የለውም። እኔ መዝገቡን አዘጋለታለሁ። ጉዳት የደረሰበትም ሰው የተሰበረ ጥርሱን ከቸኮለ ገብቶ የወጣ ጥርስ አይጠፋም። እናሟላለታለን። አለበለዚያ ከሰነበተ በልኩ ይገጠምልናል። ገብቶ የወጣ ጥርስ አለ ብዙ ያላ